ወላጆች መከበር ሲገባቸው ያፍርባቸዋል፣ ይጣላቸዋል። ከኛም ጋር ይጣላል፣ አላህም ጋር ይጣላል፣ ዱንያ አኺራውን ያጣል። እና እናት ነበረችኝ ይላል። አንዴ ነው አይኗ አንዱ የለም አንዱ አይም ወደ ትምህርት ቤት እንድትመጣብኝ አልፈልግም ነበር። ይሸመቀቃል። ወካነት ተመሩ ዛተ የምን አንድ ቀን ትምህርት ቤት ትመጣለች ልትዘይረው ማለት ነው። እናም በጣም ተሰማኝ። ውጪ ብዬ ገልብጬ ሰድቤ አባረርኳት ከትምህርት ቤት። እና ልጆች ደግሞ ሰዎች የልጅ ነገር እናት አንድ አይነት እናት ሲሉ የባለጠ ሞቷንም ተመኘው ይላል። በምን ነው የምገላገላት እስከሚ ድረስ እና ገልብጬ ሳቆጥቼ መለስኳት። እና መታ ተሙቲ መቼ ነው ሞተሽ የምገላገልሽ እያልኳት ይሄን ምስል ምንም አይሰማኝ ነበር። ሱብሃንአላህ ጓደኞች መሳቂያ አረግሽ። ያው የልጅነት መንፈስ ነው። እሷ ምግብ እየሰራችልኝ በሷው በድሚያ ትምህርት ገፋው ጨረስኩ። ስታሰው ጋር ሳላስተዋውቃት አጠገቤ ሆና እናትነቷን እንዳትገልጥ አድርጋት እያራቃት ትምህርት ውጤት ደረሰኝና ሄድኩኝ ይላል። ሌላ ሀገር ሲንጋፖር ማለት ደረሰኝ ሄድኩኝ። ጥሩ ውጤት አገኘሁ። በዛው ስራ አገኘሁ። ትዳርም መሰረቱ ይላል። ራሴን ህይወት መኖር ጀመርኩ። እናቴን እሳ ሀታ ሚስቴም ደግሞ እንዲያታያት ፈለኩ። ከባድ የሆነ የስነ ልቦና መሸማቀቂያው ሆነችብኝ። ወሽተረይቱ በይተን ቤትም ገዛሁኝ። ወአንጀብቱ አብናን ልጆችም ወለድኩኝ። ወኩንቱ ሰዒደን ሙርታሐን ደስ ብሎኝ መኖር ጀመርኩኝ። ፊያት እና ማግባቴን ታውቃለች፣ ቤት መግዛቴን ታውቃለች። እየጠየቀች ወሬ እናት ነችና መረጃ አላት። መጨረሻውን አንድ ቀን መጣች እየጠየቀች ወለም ተኩን ራአትን ሙዙ ሰነዋት ብዙ አመቱ ነው። ወለም ተረ አፋዲሃ አበድ እኔንም ልጆቿንም አታውቅ። በር መታ ታንኳኳለች። ወበዲአ ወላዲ የድሐኩ ሲያዋት አንድ አይኗ ናት። አንድ አይኗ ስለሆነች ልጆች ይስቃሉ። በሩ ላይ ወሉ ያው ህፃናት ናቸው። ምንድነው ምስቁ እየስወጣ እሷ ናት ታቆጣዋት። ጮኩባት። ዛሬም አድጎም ልጅ ወልዶ እና ልጆቹ እንዲያስደነገጠችበት እንዲያስፈራራችበት እንደሚያፍርባትና እንደማይደስትባት ለምን መጣሽ ማን ያለሽ ባንቺ ተው ምን ነው ተቸገርኩኝ ህይወቴን አበላሽሽ ጠረቱሃ እخرج ወጭ ብዬ ተቆጣዋት አባረርኳት። እናም ወዛተ የውምን ወሰለትኒ በዚህ የኖርኩ እያለ ደብዳቤ ደረሰኝ። በትምህርት ቤት በኩል ደረሰኝ። እጄ እንዲጠይቃትና እንኳን አሞኛል አላል እንዲሆኛለሁ ቸለልኩኝ። መጨረሻውን ሆነ ስራ ማሃኝቼ ፊልድ ያለብኝ ስብሰባ ነበር ትምህርት ቤት ተሰብሰባ በኋላ በዛው ፊልድ ሄዳለሁ ምናምን ብዬ ባለቤቴን ዋሻኋት ነው። አይዋ መሄድ ፈለገ እናቱ ጋር ልቡ ዘንበል አለ። ተማም እዛው ኖረበት ቤት ተወልዶ አደገበት ቤት መጨረሻውን ሄዳ ሲሄድ የታሪቷ ተሰሙታለች። ቀድማለች። ጎረቤት ስጠይቅ እንደሞተች ነገሩኝ። አነ ቀድማት ከዛው ቀጥሎ ደብዳቤ ጽፋለች ብለው ሰጡኝ። ወሲያ ነገር መልእክት አስቀምጣለች። ደብዳቤው እንግዲህ ጓደኞች ፊት ሰፍር ያለው ይቅርታ አድርግልኝ ያው እናት አይደለችም ቻዲና አሁንልኝ እኔ እንትን ማየት ፈልጌ ነበረ ምንም ማድረግ አልችልም ምናምን ባለ ለማኑ እኮ ልጅ አይኔን አጣሁት እኮ ባንተ ነው ባንተ ሰበብ ነው። በልጅነት አይነህ ጠፍቶ አንድ አይነህ ጠፍታ ይችላል ዓለምማ በአንድ አይነህ አታያትም። ሱብሃንአላህ ማሊክ እኔ እናት እያለሁ ዱንያን በሁለት አይነት ነው የምታያት ብዬ ሐኪሞቹ ሌላ አይን ያስፈልገዋል ሌንስ ያስፈልገዋል ሲሉኝ የአይኔን አውጥቼ ሰጥቼ እንጂ ለኔም ነበረኝ። አላህ ላንተ አበራውልህ ነው አይደለ? በእኔ አይን ነው እያየህ ያለው አንተ ተስተውለው ፌንት ነቀረ የዘላለም ጸጸት